Maqaabba kan ilmaa kan hafuura qulqulluu waaqayyo tokko አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ እናምናለን። አሜን። ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ የተቀደሰ ስፍራ ላይ የተሰበሰባችሁ አባቶቼ፣ እናቶቼ፣ ወጣቶች፣ ሴቶች፣ ሕፃናትም ጨምር ባወደደን ባከበረን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንዴት ዋላችሁ? አከሞልተኒ ገለታ ዋቀዮ ጅኔ ዋቀ ኬኛ ፈይሳ ኬኛ ኡማ ኬኛ ኢየሱስ ክርስቶሲን አከ ገለቴፈኖዳፍ የሮፍ ሳቲ ከነከኑፍ ላቴ ዋቅኔ አቦቲ ኬኛ ዋቅኔ ኮፍ ዋቅኔ ኬሰን ጎፍታን ኬኛ ፈይሳን ኬኛ ኡማን ኬኛ ኢየሱስ ክርስቶስ በራንገ በረበራቲ መቃኒሳ ከንከበጀሜፍ ከንገለቶሜ ኑፋተው waaqayyoon kan deesse qulqulleettiin haati keenya dubaroon maariyaam eebbaaf kadhannaan ishee eegumsi ergamoota waaqayyoo kadhannaan abboota qulqullootaa bara jiraannuuf yeroo jiraannu hundatti hunduma keenya wajjiniin haa ta'u። ጌታችንን የወለደች የእመቤታችን ቅድስት ድንግል ማርያም ስሟ የተከበረና የተወደሰ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት በየደረጃቸውና በየማይረጋቸው እግዚአብሔር ባከበረው መጠን የተመሰገኑ ይሁኑ። እንግዲህ እንደ እግዚአብሔር መልካም ፍቃድ የእግዚአብሔርን ቃል እንማማራለን። የትምህርታችን ርዕስ የሚሆነው ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ ያለው ኃይለ ቃል ይሆናል። ቃሉም እንዲህ ይላል፣ የቀደመችውን መንገድ ጠይቁ ይላል። መጽሐፈ ራጅቻ ኤርምያስ በቆናጃ ለኮብሳ ኩደጃ ይረቲ ዳንዲ ሰዱሪ ሰነጋ ፈዳይ ጀዳ ዋይ ጀቸሳ ከናፍ ዋይ ሰገሊ ሳቲፍ ዋቅኒ ኬኛ በረበራ መቃንሳ ከንገለቶ ሜኑፋተው ጀቸሳቲን አከበረኑፍ waaqayyo hunduma keenya ነው አገርጋሩ። የትምህርታችን ዋና ዓላማ እውነተኛና ቀጥተኛ የሆነች ሃይማኖትን የትኛ እንደሆነች ለማስተማር ይሆናል። እዛ ላይ ደግሞ እውነተኛ የሆነች ተዋሂዶ ሃይማኖታችን ምን እንደሆነችና ምን ማለትም እንደሆነች እንማራለን ማለት ነው። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን በእርሱ መልካም ፍቃድ ይሁንልን። ካዩም በርኖተ ኬኛ ዋይ አመንታ ኬኛ ይሼ ዱጋ አከሱመስ አመንታ ይሼ ዱሪራ ካስቴ ቱርቴ አመንታ ይሼ ራጅቼ ኤርምያስ ዳንዲ ይሼ ዱጋ ጋፈዳይ ዳንዲ ይሼ ዱጋ በረባዳይ ዳንዲ ሰዱሪ ሰነጋፈዳይ ካራንኒ በይሲሱን amma eessa jira jedhaati gaafadhaayi nun jedha. Kanaaf daandii isa bayeessa daandii isa gaarii daandii ishee durii ishee jedhamte sana daandii ishee raajichi Ermiyaas gaafadhaa nun jechaa jiru kana anaaf isinis gaafannee beeknee hubannee irra deemuudhaaf keessa jiraachuun waan nu barbaachisuudhaaf waa'ee daandii kanaa waliin baranna jechuudha. Waaqayyo hunduma keenya nu haa gargaaru። ነብዩ ኤርምያስ እንዲህ ይላል በመጽሐፈ ኤርምያስ ምዕራፍ 6 ቁጥር 16 ላይ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነችም ይወቁ ይላል። በእርሷ ላይም ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁና ይላል። ነብዩ ኤርምያስ በመንገድ ላይ ቁሙና የቀደመችው መንገድ የትኛ እንደሆነችና የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነችም ይወቁ ይላል። ዳንዲረ ባሃቲ ዳንዲረ ዳበዳቲ ዳንዲን ሼን ጋሪን ሼ ከሚዳ ጀዳቲ ጋፈዳይ
ኤርገቤክተኒ ዳንዲንሼ ጋሪንሞ ከመከሼን ታቴ ሁበዳይ ኤርጋ ሁበተኒ ቦዳ ዳንዲንሼ ጋሪዳ ዳንዲንሼ ፊለተምቱዳ ዳንዲንሼ በየሰ ታቴ ሰነረሞ ማልጎዳ አዴማይ ልቡ keessaniif boqonnaa argattu jedheetu nu barsiisa jechaadha. Walumaa galatti daandii ishee gaarii daandii ishee dhugaa kan taate kana kam akka isheen taatetu wal barsiisuu ta'a. Barnoota keenya keessatti yeroo laallu ክርስቲያን ማለት ወይም ደግሞ ክርስትና ማለት ምን እንደሆነ እንማራለን። ሌላ ደግሞ ተዋሂዶ ማለት ምን ማለት እንደሆነ ሶስተኛ ላይ ደግሞ ኦርቶዶክስ ተዋሂዶ ማለት ምን ማለት እንደሆነ እንደ እግዚአብሔር መልካም ፍቃድ እንማራለን ማለት ነው። በርኖተ ኬኛ ከሰቴ ክርስቲያን ጀቾ ማልጀቾ አከተይ አከሱመስሞ መን ክርስቲያና ኬኛ ክርስቲያን ቆፎቶን ታኔ ኦርቶዶክስ ተዋሂዶ ዋንተ ጀደምቱ ዳፍ ኦርቶዶክስ ጀቾ ማለከቴ ወለማ ገለቴ አሞ ኦርቶዶክስ ተዋሂዶ ጀቾንስ ማለከን ተየቶ ወሊን ይላል አይቻዳ የሮባዬ አናብስን ክርስቲያኖታ እንገታነ ክርስቲያኖታ ይርገታነቲ ማሉማ ክርስቲያኑማ ቤኩ ቀምነው አንተ ይብጅቻዳ እኔና እናንተ ክርስቲያኖች እስከሆን ድረስ ክርስትና ማለት ምን ማለት እንደሆነ ክርስትና ማን መሰረተ ክርስትና እንዴት እንደተገኘችና ከየት እንደመጣች ማወቅ ለኛ አስፈላጊ ስለሆነ ማለት ነው። በመጀመሪያ ደረጃ ነብዩ ኤርሚያስ መንገድ ላይ ቆሙና እውነተኛ መንገድ የት እንደሆነች የትኛ እንደሆነች ጠይቁ ይላል። ክርስትና ሃይማኖት እውነተኛ ናት፣ እውነተኛ መንገድ ናት፣ ወደ መንግስተ ሰማያት የምታስገባ መንገድ ናት ብለን ከማመን በፊት ክርስትና ማለት ምን ማለት ነው ብለን ማወቅ ያስፈልጋል ማለት ነው። ዳንዲን አመናብስን ረጅሩኩን ከራና አመናብስን ቀመኔ ጅሩኩን ከኑን ቃነስኔ ከኑን ለያስስኔ ዳንዲ ዱጋ ዳንዲ አመናምቱ ዳንዲ ስሪ ዳንዲ ቀጀላን ዳንዲ ክርስቲያኑማዳ ኤርገጀኔ ቦዳ አመንታን ክርስቲያና ኢሳ አካርገምቴ አከሚታ አካርገምቴ እኛ ካርገምሲሴ በኩኒ በርባቸሰ ጀቻዳ ከናፍ ክርስቲያኑማ ጀቹም አልጀቹን ወይንስ ክርስቲያን ማለት ምን ማለት ነው? አባቶቻችን ቀጥታ ሲተረጎሙ ክርስቲያን ማለት ክርስቶስን ያመነ ክርስቶስን የተከተለ ማለት ነው ይላሉ። እኛ የክርስቶስ ተከታዮች ስለሆን ምን የሚል ስም አገኘን? ክርስቲያን የሚል ስም አገኘን ማለት ነው። ክርስቶስን ስለተከተል ከክርስቶስ ስለተገኘን የክርስቶስ ተማሪዎች ስለሆን ማለት ነው። የክርስቶስ ተማሪ ማለት ደግሞ ከክርስቶስ የተማረ ክርስቶስ የሰራውን የሚሰራ ክርስቶስን ተከትሎ በክርስቶስ የሚኖር በክርስቶስ መንገድ የሚሄድ ማለት ነው። ስለዚህ ክርስቲያን ስንል በክርስቶስ መንገድ የሚሄድ ከክርስቶስ የተማረ ክርስቶስን የተከተለ ማለታችን ነው። ክርስቲያን የሮጀኑ አቦኒ ከኛ ጋፈ ዱበታኒ የሮኑ በርሲሳኒ ክርስቶስራ ከንበራቲ ክርስቶስን ካኖርዶፉ ክርስቶስን ካኑንዴፈሜ ክርስቶስን ካንቡሬፈሜ ክርስቶስን ካንጅራቱ ክርስቶስን ካንጅራቱ የሮታው ከናፈናብስን ክርስቶስን ወንታ ወርዶፍኔዳፍ መቃማል ጀዱ አርገኔ መቃ ክርስቲያና ጀዱ አርገም ወልማ ገለቲ ሆርዶፍቶታ ክርስቶስ ወንታ ታኔዳፍ ክርስቲያኖታ ጀደምኔ ዋመምኔ ከናፈናብስን ማልጀደምና ክርስቲያኖታ ጀደምኔቱ ዋመምና ይቻዳ ክርስቶስን ማመን ማለት ክርስቶስ አምላክ ነው፣ ጌታ ነው፣ ፈጣሪ ነው፣ ፈራጅ ነው ብለን የምናምን ሁላችን ምን እንባላለን? ክርስቲያኖች እንባላለን ማለት ነው። ክርስቶስን አመን ማለታችን ክርስቶስ አምላክ ነው ብለን አመን ማለት ነው። ያለ ጥርጣሬ ያለ ክደት ክርስቶስ አምላክ ነው ብለን ማመን እኛንን ምን ያስብላል? ክርስቲያኖች ያስብላል ማለት ነው። ክርስቶስ አምላክ ነው ብለን ስላመን ብቻ እኛ ምንም ብለን እንጠራለን? ክርስቲያኖች ተባልን ማለት ነው። ክርስቲያኖች የተባሉ ሁሉ ክርስቶስ አምላክ ነው ብሎ ያመኑ ናቸው ማለት ነው።
ሌላ ደግሞ ክርስቶስ ጌታ ነው ብለን ካመን እኛ ክርስቲያኖች ሆነናል ማለት ነው። ክርስቶስ ጌታ ነው ብሎ ካመነ ምን ተብሏል? ክርስቲያን ተብሏል ማለት ነው። ክርስቶስ ጌታ ነው ያላሉ ክርስቶስ ጌታ ነው ብሎ ያላመኑ ደግሞ ክርስቲያኖችም አይባሉም ማለት ነው። ስለዚህ አባቶቻችን በመጀመሪያ ደረጃ ክርስቲያን ማለት ክርስቶስ ጌታ ነው፣ ኢየሱስ ጌታ ነው፣ ፈራጅ ነው፣ ፈጣሪ ነው ብሎ መነ ነው ይላሉ። ጀልቀበረት ነምኒ ቶኮ ጎፍታ ኢየሱስ ክርስቶስን አመነ ጀቹን ኬኛ ጎፍታዳ ዋቀዮዳ ጅራችሳዳ ኡማዳ ሙርቴሳዳ ጀደን ያመኖዳ ነሞተ ባየ ሳኔን ፍረት ዮቴ ክርስቶስ ሙርቴሳዳ ጀደን ያመኑት አመኑ ብረት ክርስቶስ አራርሳዳ ጀቸ ጀሩ ደበል እነኩም ክርስቲያንን እንጀቸሲሱ ክርስቶስ ሙርቴሳዳ ጀነታናን ክርስቶስ አራርሳዳ ወንተ ጀሩን በርባቸሱ ማለፍ ሙርቲን ሳንሲሱ መዳንቲ ከናፍ ምን ክርስቲያና ከኛ ክርስቶስ ኡማዳ ክርስቶስ ዋቀዮዳ ክርስቶስ ከን ሙርቴሶዳ ክርስቶስ በረበራን ከንጅራቶዳ ጀደኒ ወሪ አመነን እንድኑ ማልጀደመኒ ዋመሙ ክርስቲያኖተ ጀደመኒቱ ዋመሙ ጀቴቱን በርሲስቴ ቻዳ ከነከን እንጀነ ጎፍታን ኢየሱስ ክርስቶስ ዱበሬ ማርያም ራ ከነለቴ ዋቀ ዱጋ ተውሳ ወሪና መነ አረስ ቦሪስ ዱርስታናን ክርስቲያኖተ ጀደመኒ ዋመመን ዱጋዱመቴ እኒ ዱበሬ ማርያም ራ ደለቴ ጎፍታን ኢየሱስ ክርስቶስ ኡማ ተውሳ ከነመነ ዮጅራቴ ካሌሰስ አረስ ቦሪስ ነሞና ከሲዮጅራተን ክርስቲያኖተ ጀደመኒ ዋመመን እኒ ከንብራን ክርስቶስ ሙርቴሳዳ ኢልሚ ዱበሬ ማርያም ጎፍታን ኢየሱስ ክርስቶስ ሙርቴሳዳ አዱኛ ከነረት ከሙርቴሶዳ ጀደኒ ወሮን ነመነ ዮጅራተን እሳንኩን ካሌሰስ አረስ ቦሪስ ክርስቲያኖተ እንጀደመን ከናፈኛ መንታ ከሰቲ ክርስቲያን ወር ጀደመን እኝማ ጎፍታ ኢየሱስ ክርስቶስን ኡማ ተውሳ ዋቀዮን ተውሳ ሙርቴሳ ተውሳ ዋን እንዱማ ከነርገምሴ ተውሳ ካናመነኒ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ መሆኑን ፈጣሪ መሆኑን ፈራጅ መሆኑን ስናምን ክርስቲያኖች ሆነናል። ክርስቲያኖች ተብለን እንጠራለን ማለት ነው። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ በመጀመሪያ ደረጃ ሐዋርያት በአንጾኪያ ከተማ ክርስቲያን ተባሉ ይላል መጽሐፍ ቅዱስ። ሐዋርያት ክርስቲያን ተባሉ ማለት የክርስቶስ ተከታዮች ተባሉ፣ ከክርስቶስ የተማሩ ተባሉ፣ በክርስቶስ የሚኖሩ ተባሉ ማለታችን ነው። የሮጀል ቀባቲፍ ሆጀር ገሞታ በቆና ቆደቶኮ ለኮሰ ዲግደሚ ጃይረቲ የሮጀል ቀባፍ መጋላ አንጾኪያ ከሰቲ ዱከቦን ጎፍታ ኢየሱስ ክርስቶስ ክርስቲያኖተ ጀደመኒ ዋመመኒ ክርስቲያኖተ ጀደመኒ ዋመመን ጀቹን ዋቀዮ ጎፍታ ከኛ ፈይሳ ከኛ ኢየሱስ ክርስቶስን ወራመነን እሳፍ ወረ ጅራተን እሰወረለለበን እሳፍ ወረዱ ጋባሃን ጀደመኒቱ ዋመመኒ ጀቤቱ ዱበት አይቻል እሳንኩን ክርስቲያነ ጀደመን ጀቹን ኦፍቱሉማ ሰይጣናራ ብሊሰ ከንታን በሩምሳ ሸኪራ ብሊሰ ከንታን በሩምሳ ገኒንሳራ ብሊሰ ከንታን ዋቀዮን ከኖርዶፈን ጎፍታ ኢየሱስ ክርስቶስን ከኖርዶፈን ታኒቱ ካን ጎፍታ ኢየሱስ ክርስቶስ ጀደመኒ ዋመመን ይቻለ የዳብሎስን ስራ የተው የዳብሎስን መንገድ ላይ ያልሄዱ በዳብሎስ መንገድ ያልሄዱ እነዚህ ምን ተባሉ? ሐዋርያት ክርስቲያኖች ተባሉ። ለብዙ ዘመናት ቤተ ክርስቲያን ዓለም ላይ ያለችው ቤተ ክርስቲያን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተገኘች ቤተ ክርስቲያን ሐዋርያትም ክርስቲያን ከተባሉ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራት እውነተኛ እምነት ክርስትና የምንለው እቺ ሃይማኖት ከተሰራች በኋላ ለብዙ ዘመናት ክርስቲያን እየተባለች ትጠራለች ነበር። ክርስቲያነ ጀደማ እርገበረዱ ከቦታ ይራካሴ በረባ የዳፍ ሃንገበራ ልበሰዲፍ ድግደሚ ሸኒቲ መን ባንገበረ ልበሰዲፍ ኩዳ ሰደቲቲ መን ክርስቲያና ኩን ክርስቲና ጀደምቴ ዮካንሞ ክርስቲያኖተ ጀደመኒቱ ዋመማቱረን ክርስቲያነ ጀደመኒ ክርስትና ጀደመኒ ዋመማቱረን
ከናፍ የሮ ጀልቀባቲፍ አናብስና መንታን ኬኛ ክርስቲያነ ቆፎቶን ታኔ ኦርቶዶክስ መቃ ጀዶፍ ብራ ቀባ ተዋሂዶ ጀቻ ጀዶፍ ብራ ቀባ አንገበረ ዱካ ቦታቲ ክርስቲያነ ጀደማ ከንዋ መማቶይኩን እስከ አባቶቻችን ዘመን ድረስ ዘመነ ሐዋርያት ክርስቲያን የተባሉት ክርስቲያኖች ኦርቶዶክስ ተዋሂዶ ማለት ቀጥተኛ እውነተኛ መንገድ ናት ማለታችን ነው ይላሉ አባቶቻችን። መነ ክርስቲያና እሰጀዱ ብረት መቃማል ጀዱት ደበለማ መቃ ኦርቶዶክስ ተዋሂዶ ጀደቱ የሮ ደበለሙ ኦርቶዶክስ ጀቹን ጀቾታ ለመጀቸ ግሪክ ለመራ ከነርገመ የሮተው ጀቸ ከነስ ጋፈ የክኑ ጋፈላሉ ኦርቶ ጀቹን ከንምጃዬ ከንስረቴ ዱጋ ከንታዬ ጀቹ የሮተው ቦክስ ጀቹን ሞ አመንታ ጀቹዳ ወሉማ ገለት ኦርቶዶክስ የሮጀኑ ዳንዲ አመንታክ ዳንዲ ከጀልቴ አመንታ ምጀቴ አመንታ ዳንዲ ስሪ ረጅርቱ ጀቹ ኬኛዳ አቦኒ ኬኛ ማሊፍ ኦርቶዶክስ ሰጀዱ ከነ የሮ ዱበተን ኦርቶዶክስ ለሚናሉ አባቶቻችን ከክርስትና ወይም ደግሞ ክርስቲያን የሚል ስም ላይ ኦርቶዶክስ የሚል ስም ለምን ጨምሩ የምትሉ ከሆነ ኦርቶዶክስ የሚለው ቃል ለመጀመሪያ ጊዜ አገልግሎት ላይ ለዋለው በ325 ዓመተ ምህረት በኒቂያ ጉባኤ ላይ ነው። ኦርቶዶክስ ተዋሂዶ የሚል ቃል የተገኘ ወይም ደግሞ ስራ ላይ የዋለው በ325 ዓመተ ምህረት የቤተ ክርስቲያን አባል የሆነ አሪዮስ የሚባል አንድ ካዲ ተነሳ። ይሄ ካዲ ሲነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ አይደለም፣ ኢየሱስ ክርስቶስ ፈጣሪ አይደለም፣ ኢየሱስ ክርስቶስ ፍጡር ነው አለ። አሪዮስ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ መሆኑን ክርስቲያን ከማለት በፊት ክርስቶስ አምላክ ነው ብሎ ማመን ይቀድማል ብለን እንዳነሳን አሪዮስ ክርስቶስ አምላክ አይደለም፣ ክርስቶስ ፈጣሪ አይደለም፣ ክርስቶስ ፈራጅም አይደለም ብሎ ክደት ውስጥ ገባ። አሪዮስ ክደት ውስጥ ሲገባ አባቶቻችን በተለያየ ሀገራት ተሰብስቦ 318 የሆኑ አባቶቻችን ለአሪዮስ መልስ ሲሰጡ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈራጅ አምላክ ፈጣሪ መሆኑን መልስ ከሰጡ በኋላ እቺ ሃይማኖት አሉ እቺ ሃይማኖት ክርስትና ላይ ደግሞ ኦርቶዶክስ ተዋሂዶ ናት አሉ። ኦርቶዶክስ ተዋሂዶ ማለት የኢየሱስ ክርስቶስ አምላክነቱን፣ የኢየሱስ ክርስቶስ ፈጣሪነቱን፣ የኢየሱስ ክርስቶስ ፈራጅነቱን የምታምን እቺ ክርስቲያን ሃይማኖት ናት አሉ። አቦኒ ኬኛ ድብሳ ዲፍ ኩዳ ሰዴት የሮ አሪዮስ ጎፍታን ኢየሱስ ክርስቶስ ዋቀምቲ ጀልቀበረታ አኩመ ላሌ ጀልቀበራ አኩመ ካስኔ ኢየሱስ ክርስቶስ ኡማማዳ መሌ ኡማምቲ ኢየሱስ ክርስቶስ ዋቀምቲ ኢየሱስ ክርስቶስ ሙርቴሳ ምቲ ያደጀዱ አሪዮስ ያደገኒንሳ ንቀበቴ ከይን አቦኒ ድብሳ ዲፍ ኩዳ ሰዴት እርገ ዴቢሰኒ ሞርሚ ሳሰን ረት ዲያተኒ ዴቢ በርባችሱ እንዳ እርገላተኒ ቦዳ አሪዮሲፍ ዴቢ የሮላተን አሪዮሲፍ ዴቢ እርገ ከነኒ ቦዳ መን ያመንታ ኩን ሄደን ክርስቲያና ክርስቶስን ከኖርዶፍቴዳ ዋቁማ ክርስቶስን ዱጋ ከንባቶዳ ጎፍቱማ ክርስቶስን ዱጋ ከንባቶዳ ኡማተው ክርስቶስን ዱጋ ከንባቶዳ ጀደኒ ጋፈ ዱጋ ባን መን ክርስቲያና ኩን ኦርቶዶክስ ተዋሂዶ ጀዳምቲ ኦርቶዶክስ ተዋሂዶ ጀዳምቲ የሮ ጀደን ዳንዲ ከንታቴ ቃጀልቱ ከንታቴ አመንታ ቃጀልቱ አመንታ ስሪ ከንታቴዳ የሮ ጀደን ኦርቶዶክስ ጀቻ ጀዱ ደበለን ክርስቲያና ኦርቶዶክስ ጀዳምቲቱ ዋመምቲ ቱርቴ የሮ ሰላ ክርስቲያና ኦርቶዶክስ ጀዳምቲ አከሸን ዋመምቱ ክርስቲያና ኦርቶዶክስ ጀቹን ክርስቲያና ዳንዲ ስሪ ዳንዲ ቀጀላ ዳንዲ ሙዳይን ቀምኔ ዳንዲ ሸኪን ቀምኔ ጀቹ ኬኛዳ ክርስቲያና ኦርቶዶክስ የሮጀኑ ዋቁማ ኢየሱስ ክርስቶስ ከነመንቴ ከንፉደቴ ከንሲመቴ ከንቲን ጅራቱ ጀቻ ኬኛዳ ከናፈ ቦንዲ ኬኛ በረከነ በረዲ በሰዲብ ድደሚሻን ከነጌሳ ኦርቶዶክሲዳ ኦርቶዶክስ ተዋሂዶዳ ጀደኒቱ ቡሪሰን ታንኬኛ ፈይሳን ኬኛ ኢየሱስ ክርስቶስ አባራ ከነርገሜ አባ ወጅኒ ቶኮ ከንቴ ኦርቶዶክስ ሲሉ አባቶቻችን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጡር ሳይሆን ፈጣሪ እንደሆነ
ከአብ የተገኘ አብ ጋር አንድ እንደሆነ ከአብና ከወልድ ከመንፈስ ቅዱስ ጋርም አንድ እንደሆነ እስከ ዘላለም የሚኖር ከዓለማት በፊት የነበረ ማንም እሱን ቀድሞ እንዳልነበረ ከአባቱና ከመንፈስ ቅዱስ ጋር ዓለም ሳይፈጠር የነበረ ዓለምን አሳልፎ ከአባቱና ከመንፈስ ቅዱስ ጋር የሚኖር እግዚአብሔር ወልድ እውነተኛ አምላክ ነው፣ እውነተኛ ፈጣሪ ነው፣ እውነተኛ ፈራጅ ነው አሉና አባቶቻችን ኦርቶዶክስ ተዋሕዶ ናት። በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ በአዲስ እንግዳ የሆነ ትምህርት የለንም። ስለዚህ ቤተ ክርስቲያናችን ኢየሱስ ክርስቶስ አምላክ እንደሆነ ኢየሱስ ክርስቶስ ዓለምን የፈጠረ እንደሆነ ታምናለች ሲሉ እቺ ቤተ ክርስቲያን ኦርቶዶክስ ተዋሕዶ ናት አሉ። መን ክርስቲያና ኩኒ አዱኛ ዱራ ከንቱሬ ዋቀባፍ ዋቀይልማ ወጅን ከንጅሩ ጎፍታን ኢየሱስ ክርስቶስ አባሳቲፍ አፉረ ቁልቁሉዳ ወጅኒን ቶኮዳ ሸኪ ከኒን ቀምኔ ሙዳ ከኒን ቀምኔ ከራሳን ጅረኛ ከርገመ ጅራችሳዳ ከራይሳቲን ጅረኝ ከንከነመ ጅረኛ ከንከኑዳ ኡማን ሲሳዳ ሙርቴሳን ሲሳዳ አባን ሳቲፍ አፉረ ቁልቁሉን አዱኛ ከነ የሮመን ሳውጅኒን ከንቱሬዳ ከናፍኑ ይዋይ ኢየሱስ ክርስቶስ ረቲ በርኖታ ሃራ ወይን ቀምኖ ኢየሱስ ክርስቶስ ራ ሸኬን ቀምኖ ኢየሱስ ክርስቶስ ራ ሞርሚን ቀምኖ ዋይ ከተውሳ መነራ ጎፍታ ተውሳ መነራ አባዎች ተኮ ተውሳ በክነራ ጋፈ ጀደን አቦኒ ኬኛ ዳንዲን ሸንኩን ዳንዲ ስሪ ዳንዲ ቀጀልቱ ዳንዲ ሙዳ እንቀምኔ አመንታ ሙዳ እንቀምኔ ደጋፈ ጀደን ዋይ ኢየሱስ ክርስቶስ ዱጋ ከንባቱ ዋይ ስላሴ ከንቤክቱ አቡማሳ ኢልሙማ ኢየሱስ ክርስቶስ አፉራ ይጓፉረ ቁልቁሉ ዋቀተውሳ ከነመንቶ ደዩሮ ጀደን ዳንዲ ሸንኩን ዳንዲ ቀጀልቱዳ ክርስቲያነ መቃጀዱ ረቲ ማልቱ ደበለሜ ኦርቶዶክስ ተዋሕዶ መቃጀዱ ሙቱ ደበለሜ ጅቻል ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስ ክርስቶስም አለ እኔ መንገድ እውነት ሕይወትም ነኝ ብለዋል አለ። ነብዩ ኤርምያስ ምን አለ? እውነተኛ የሆነውን መንገድ የቀደመውን መንገድ ወደ ሕይወት የሚወስደውን መንገድ ጠይቁ ብለዋል። ወደ ሕይወት የሚወስደው መንገድ እውነተኛ የሆነ መንገድ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ስንማርና ስንረዳ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነተኛ መንገድ ነኝ ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ። ነብዩ ኤርምያስ እውነተኛ መንገድን ጠይቁ ሲል እውነተኛ የሆነውን አምላክን ፈልጉ፣ ያለ ጥርጣሬ አምላክ መሆኑን ንጉሥ መሆኑን ፈጣሪ መሆኑን ይወቁ ማለቱ ነው። ሸኪ ቶኮ መሌ ሙዳ ቶኮ መሌ ወንጌል ዮሐንስ በቆና ኩዳፍሩ ለቆብሰ ጃረቲ ጎፍታን ከኘ ፈይሳን ከኘ ኢየሱስ ክርስቶስ አኒ ዳንዲ ዳፊ ጅሬኛዳ ራጅቺ ኤርምያስስ የሮዱበቱ ዳንዲ ሰዱጋ ዳንዲ ሰቀጀላ ዳንዲ ሰዱርራ ካሴ ሰዱር ሰጀዳ ኢሳቱር የጀዳ የቀደመው መንገድ ይላል ነብዩ ኤርምያስ። የቀደመው መንገድ ማለት ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ መንገድ ነኝ ብሎሃል፣ እኔ እውነት ነኝ ብሎሃል፣ እውነተኛ መንገድ እኔ ነኝ ብሎሃል። ስለዚህ እኛ ክርስቲያኖች እኛ ኦርቶዶክሳውያን እውነተኛ መንገድ የሆነ እውነትም የሆነ መንገድም የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስን የተከርስቲያኖች ነን። እውነተኛ የሆነ እምቅድመ ዓለም የነበረ ዓለም ሳይፈጠር የነበረ እውነተኛ አምላክ ፈጣሪ ፈራጅ የሆነ ማንን ነው ተከተልነው? ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ክብር ለስሙ ይሁን። አዱኛ ነቶኑ ማንን ካንቱሬ አዱኛ ንሱማን ካኑማንቴ ሁንዱማ ከነርገምሲሴ አናብሲን አናደ ዱጋን አናደ ጅሬኝ ሰጀደ ከና አናብሲን ከኑና ማን ጎፍታ ከኛ ፈይሳ ከኛ ኢየሱስ ክርስቶስ ይዳ ጅሬኛነ የረን ጀዱ ከራነነ የረነዱ ራጅች ኤርምያስሞ ዱርራ የገሌ ሰቱሬሰና ዳንዲ ሰዱጋ ቱሬሰና እሰበርባዳ እሰወርዶፋ ከናፍ ኦርቶዶክስ ተዋሕዶ ጀቹን ዳንዲ ዱጋ ዳንዲ ስሪ ዳንዲ ቀጀልቱ ጀቻዳ
ኦርቶዶክስ ተዋሂዶ ኬሰ ከን እንጅሬ ዳንዲ ስሪ ዳንዲ ከጀላ ዳንዲ ከጀልቱ ታተ ኬሰ ወረ እንጅሬዳ ዱጋን መጻፈ ቁልቁሉ ዳዋንቲፍ ከናፍ ኦርቶዶክስ ተዋሂዶ ማለት ቀጥተኛ እውነተኛ የሆነች ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ መሆኑን ፈራጅ መሆኑን ፈጣሪ መሆኑን የምታምን ሃይማኖት ናት ማለት ነው። ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ከሰማያዊ ጥሪ ተከፋዮች የሆናችሁ ቅዱሳን ወንድሞቼ ሆይ የሃይማኖታችን ሊቀ ካህን የሆነው ኢየሱስ ክርስቶስን ተመልከቱ ይላል። እውነተኛ የሆነ የእውነተኛ ሊቀ ካህን የሆነ የሰማይ ተካፋዮች የምትሆኑ ቅዱሳን ወንድሞቼ ሆይ የሃይማኖታችን ሊቀ ካህን የሆነ ኢየሱስ ክርስቶስን ተመልከቱ። ነብዩ ኤርምያስ የቀደመውን መንገድ ጠይቁ፣ ያ መንገድ ላይ ተመላለሱ ሲል ሐዋርያው ቅዱስ ጳውሎስ ደግሞ ለኛ ሊቀ ካህን የሆነ ኢየሱስ ክርስቶስ እናንተ ቅዱሳን ሆይ ይላል፣ እናንተ ቅዱሳን ወንድሞቼ ሆይ ይላል። እዚህ ኦርቶዶክስ ተዋሂዶ ላይ የሚኖሩ ኦርቶዶክስ ተዋሂዶ ውስጥ የሚኖሩ ጌታችን መድኃኒታችን ኢየሱስ ክርስቶስ የእመቤታችን ቅድስት ድንግል ማርያም ልጅ ሆነ የኛ አምላክ እኛን ያዳነ አምላክ መሆኑን ጌታችን መድኃኒታችን ኢየሱስ ክርስቶስ ፈራጅ መሆኑን ስላመን እኛ ቅዱሳን ነን ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ እናንተ ቅዱሳን ወንድሞቼ ሆይ ለኛ ሊቀ ካህን የሆነ የኢየሱስ ክርስቶስ ተከታዮች ይላል። ኦርዶፍቶተ ኢየሱስ ክርስቶስ አናብስኒ ፈንገፈ ሉባ ከንቴ ያቁልቁሎ ተወበሎተኮ ጀቹዳኒቱ አናብስኒ ንዋማ አናብስን አዱኛን ወንተ ዋቁማ ጎፍታ ኢየሱስ ክርስቶስ ነመነዳፍ ቁልቁሉ ጀደምቴ ዋሙን ደንዴሱ መቅቸ ነመኔ ዋንቴፍ መቅቸ ገነኒ ዋንቴፍ ባየሳኒ መቅቸራ ሸኪ ጎረተኒ ዋንቴፍ ባየሳኒ መቅቸ መርመኒ ዋንቴዳፍ ቁልቁሎ ተጀደመኒ ዋመመን አናብስን ገዱ ቁልቁሎ ተጀደመኒ ዋመመና መቃከናን እንገዱ ማተከጅራን ዋቅኑ ደከኛን ዋገርጋሩ ከናፍ ኦርቶዶክስ የሮጀን ወሉማ ገለቲ ዳንዲ ስሪ ዳንዲ ቀጀልቱ ዳንዲ ምጀቱ ዳንዲ ጎፍቱማ ዋቀዮ ረቱ እንዶፍቴ ጀቻ ከኛል እንከምብራንሞ ተዋሂዶ ጀቹንስ ጀቻ የሰይራዱ ፊዳ ተዋሂዶ የሚለውስ ከየት የመጣ ነው ለምን የምትሉ ከሆነ ሃይማኖታችን ኦርቶዶክስ ተዋሂዶ ቤተክርስቲያን ትባላለች። ኦርቶዶክስ ብቻም አይደለችም፣ ተዋሂዶ ብቻም አይደለችም፣ ክርስቲያን የሚል ብቻም አይደለችም። ክርስቲያን ብቻ ነው ካልን ብዙ ክርስቲያኖች አሉ። እኛ ኦርቶዶክስ ተዋሂዶ ቤተክርስቲያን። ስለዚህ ኦርቶዶክስ ተዋሂዶ ማለት ደግሞ ምን ማለት ነው? አንዱ የሆነ ወይም ደግሞ የተዋህደ ማለታችን ነው። አንድ የሆነ ስንል ክርስቶስ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል የሆነ በተዋሂዶ ስለሆነ ማለት ነው። እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በተዋሂዶ አንድ አካል ሆነ፣ በተዋሂዶ አንድ ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ሆኖ ፍጹም አምላክ ሆኖ በተዋሂዶ ግን ፍጹም አምላክ በፍጹም ሰው እንደሆነ ስለዚህ እቺ ሃይማኖት የኛ ሃይማኖት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ብቻም አይደለም፣ አምላክ ብቻም አይደለም፣ ፍጹም አምላክም ነው፣ ፍጹም ሰውም ነው። ፍጹም ሰውና ፍጹም አምላክ የሆነ አንድ ሆነ ብላ የምታምን ቤተክርስቲያን ናት። ፍጹም አምላክና ፍጹም ሰው አንድ ሆነ ስንል ደግሞ በምንድን ነው? እንዴት አንድ ሆነ? ሰውና አምላክ እንዴት አንድ ይሆናል የምትሉ ከሆነ በተዋሂዶ ነው። ስለዚህ ቤተክርስቲያናችን ኦርቶዶክስ ተዋሂዶ ቤተክርስቲያን ስንል ኦርቶዶክስ ተዋሂዶ ጌታችን መድኃኒታችን ኢየሱስ ክርስቶስን የተከተለች እውነተኛ ሃይማኖት የሆነች ቀጥተኛ ሃይማኖት የሆነች ኢየሱስ ክርስቶስ ደግሞ በተዋሂዶ ሰው ጋር አንድ እንደሆነ አምላክም ሰው እንደሆነ የምታምን ቤተክርስቲያን ናት ማለታችን ነው። አናብሲን መኒ ክርስቲያና ኩኒ መነ ክርስቲያና ኦርቶዶክስ ተዋሂዶ ዳ የሮጀኑ መኒ ክርስቲያና ኦርቶዶክስ ተዋሂዶ ጀቹ ከነዳን ክርስቶስ ዳንዲ ዱጋ ዳንዲ ስሪ ዳንዲ ሸኪን ቀምኔ
nama guutuu ta'ee osoo jiru, waaqa guutuu ta'ee osoo jiru, daandiin ittiin waaqa dhugaaf nama dhugaa karaan ittiin namaaf waaqni tokko ittiin ta'e tawaahidoodhaan jechuu keenyadha. Walumaa galatti manni kiristaanaa keenya kun kan isheen irratti hundeeffamte, kan isheen irratti bu'uureffamte waaqummaa gooftaa Yesuus Kiristoos dhugaa bahuudhaafidha. Bu'uurri ishee inni jalqabaas, labsiin ishee, barnoonni ishee, ergaan ishee, jireenyi ishee jechaadha. Jireenya abboota keenya monokosoota, jireenya gooftaa Yesuus Kiristoosiin dhugaa kan ba'udha. Jireenya abboota keenya luboota, jireenya gooftaa Yesuus Kiristoosiin dhugaa kan ba'udha. Guutummaan jireenya isheeti waa'ee gooftaa Yesuus Kiristoosiin kan ibsitu waan ta'eef jechaadha. ስለዚህ እቺ ቤተ ክርስቲያን ኦርቶዶክስ ተዋሕዶ ማለት ኢየሱስ ክርስቶስ በተዋሕዶ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል እንደሆነ የምታስተምርና አምና የተቀበለች ቤተ ክርስቲያን ማለት ነው። ኢየሱስ ክርስቶስ በወንጌል ያስተማረውን ሐዋርያት የሰበኩት ሊቃውንት ደግሞ ያስተማሩት አስተምሮ መሰረት ያደረገች ሃይማኖት ናት ማለት ነው። ሐዋርያት ያስተማሩትም ትምህርት ይሄ ነው። ስለ ጌታችን ስለ መድኃኒታችን ስለ አብ ስለ ወልድ ስለ መንፈስ ቅዱስ እንደውም ከሐዋርያት የተገኙ ከሐዋርያት የተማሩ ሊቃውንት አባቶቻችንም ያስተማሩት ትምህርት ስለሆነ ማለት ነው። ስለዚህ እኛም ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ነን ስንል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተገኘን በሐዋርያት ትምህርት ከሐዋርያት የተማርን በአባቶቻችን ሊቃውንት የተማርን እኛ የኦርቶዶክስ ተዋሕዶ ተከታዮች የኦርቶዶክስ ተዋሕዶ ትምህርት የምናምን በኦርቶዶክስ ተዋሕዶ ትምህርት የምንኖር ክርስቲያኖች ነን ማለት ነው። ብዙዎች አያምኑ፣ ብዙዎች ተዋሕዶ ማለት ምን እንደሆነ አያውቁም። ተዋሕዶ ማለት ምን ማለት ነው የምትሉ ከሆነ ተዋሕዶ የሚል ቃል ብቻ ብዙ ትርጉም የሚሰጡ ተዋሕዶ ራሱ የማያምኑ ማለት ነው። ጌታ ኢየሱስ ክርስቶስ አምላክም ሰውም አይደለም፣ አምላክና ሰው አንድ አልሆነም ብሎ የሚያምኑ አሉ። ጅራታ ከንተ የጀደ ጴጥሮስ አት ጅራታ አይሰተ በረበራን ከንጅራቱ እልመ ዋቀዮዳ አከነሞ ተወረካኔ አት ዮሐንስ ኢቲን እንጀነ ኢየሱስ ክርስቶስ ኡማ ዮሐንስ መለ ዮሐንስ ምቲ ኢየሱስ ክርስቶስ ኡማ ኤርምያስ መለ ኤርምያስ ምቲ ኢየሱስ ክርስቶስ ራጆተ ከነርጌ ራጆተ ከኑሜ ራጆተ ከራጂ ዱበቺሴ ደመለ እኒ አከራጆታቲ ራጆተ ራጂ ምቲ ራጆተ ከኑሜ ራጆተ ከነርገምሲሴዳ ከናፍ የሮ ከነ ቁልቁልች ጴጥሮስ አቲ ያጎፍታ ጅራታ ይሳተ በረበራን ከንጅራቱ እልማዋቀዮ ይሰ ጅራታዳ የሮን ጀዱ ጎፍታን ከኘ ፈይሳን ከኘ ኢየሱስ ክርስቶስ ዱጉመን ሲንጀዳያ ጴጥሮስ ልመዩና ጅቻቲ ከነ ዱበቴ ከና ያደፎኒቲን ያደለፈራን ከንቤክቴፍ ከኑበት የሚቲ አባኮ ሰሰሚራቱ ሲኑፊሜ ከናፍ ኢየሱስ ክርስቶስ ዋቀዳ ኢየሱስ ክርስቶስ አምላክ ነው ብለን ስናምን የሐሳብ ከምድር ሳይሆን ከሰማይ ነው። ይሄን ምስጢር ለኛ ለገለጠ ማን ነው? እግዚአብሔር አምላክ ነው፣ መንፈስ ቅዱስ ነው። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንል እውነተኛ የሆነች ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰረተ ሐዋርያት ያስተማሩት ሊቃውንት ያስተማሩት ብዙ አባቶቻችን በዚህ ሃይማኖት ላይ የኖሩት እውነተኛ ቀጥተኛ ወደ መንግስተ ሰማያትን የምታስገባ ሃይማኖት ናት ማለት ነው። አመንታንኩን ዳንዴ ስሬ ዳንዴ ከጀልቱ ዳንዴ ዱጋ ራጆን ከንበርሲሰን ጎፍታን ኢየሱስ ክርስቶስ ከኑንዴሴ ሊቃውያን መነ ክርስቲያና ዋይሸ ከንዱበተን ራጅች ኤርምያስ አኩመ ዱበቴ ዳንዲ ሞቱማ ዋቀዮት ነመገልጭቱዳ ዳንዲ ከነረጅራኔ ሞቱማ ዋቀዮ ወከዳሉ ፌዳፊ የመሳኑ ፋተው ከኑ በርሲሴፍ ከኑ ጎርሰ ዋቅነ ቦቲ ከኛ ገለቶሞ ስብሐት ለእግዚአብሔር።